በምስሉ ላይ የምትመለከቱት ሰውዬ የሌላ ሰው ቤት ውስጥ ካለ ፒትቡል ውሻ ጋር እጅ ለእጅ ያደረገው አደገኛ ግብግብ የምናይ ይሆናል። ከመጀመራችሁም በፊት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በመጀመሪያ ሰውየው አንድ ወንበር ተሸክሞ ወደ መኪናው እያመራ ነበር። ወደ መኪናው እየሄደ ባለበት ሰዓት አንድ ልክ ያልሆነ ነገር ይመለከታል። የግቢው በር ተከፍቷል። በሩ ጋር ደግሞ ለመናከስ የተዘጋጀ ፒትቡል ውሻ ይመለከታል። በዚህ አጋጣሚ ብዙ ሰዎች ይሮጣሉ። ነገር ግን ሰውየው ወንበሩን በመጠቀም ራሱን መከላከል ጀመረ። ውሻውን ወደ ቤቱ ለመመለስ መታገል ጀመረ። ከኋላ ደግሞ በአቅሟ አንድ ውሻ መናከስ ጀመረች። ፒትቡሉም ሰውየውን ገፍትሮ ወደ መሬት ጥሏል። እንደምትመለከቱትም እንዳይነክሰው መሞከር ጀመረ። ነገር ግን ፒትቡሉ አሁንም አልጨረሰም ነበር። በድጋሚ አምልጦ የሰውየውን እግር ይነክሰዋል። በዚህ ጊዜ ብዙ ሰዎች ተስፋ ይቆርጣሉ። ነገር ግን ሰውየው ፒትቡሉን በጆሮ ይይዘውና መሬት ላይ ይጥለዋል። አካባቢውንም ሌላ ሰው ከመጣ ብሎ ያያል። ማንም የለም። ሰውየው እየደማ ነበር። በሁኔታውም ተደናግጦ ነበር። ቀጣይ የሚያደርገውን ካሰበ በኋላ ውሻውን አንጠልጥሎት ግቢ ውስጥ ያለ ገንዳ ውስጥ ይጥለውና በሩን ዘግቶበት ያመልጣል። በኋላም ለጋዜጠኞች ደህና መሆኑን ተናግሯል። ቪዲዮ ኦንላይን ከተለቀቀ በኋላ ብዙ ሰዎች የቤቱን ባለቤት ወቅሰውታል። እናንተስ በእንደዚህ አይነት አደገኛ ውሻ ጥቃት ቢደርስባችሁ ምን ታደርጋላችሁ? ኮመንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።